ሄሎ ወይ ደህና ነኝ። እንዴት ነህ? ሄሎ በጣም ጥሩ ልጅ ናት ሩታ። ዝም ብለሽ ቀደም ቀደም አትበይሽ። ምን አናደደ ነው ወይስ እርግጠኛ አይደለህም ገና? እሱማ እርግጠኛ ነኝ። ግን ምን እሷ አልፈለገችም? እሷ እኔን ነው የምጠብቀው እንጂ ዝግጁ ነች። ታዲያ ምን ጎደለ ልጄ? እናት እኮ ልጇ ለቁም ነገር ደርሶ ሲያገባ ደስ ነው የሚላት። የምጠብቀውም እሱን ነው። እታለም እናቴ ደስተኛ ምትሆን ይመስልሻል? እንዴት ነው ደስ የማይላት? እሷ የምትጠብቀው ካሁን ያገባል ብላ አይደል እንዴ? ደግሞ ለምታለች አትወዳትም የሚለውን ቅድሚያ እኔ ማየት አለብኝ። ጓደኛዬ ማጓጓት አልፈልግም። እንዴ ለእኔ እኮ ተመችታኛለች። ቆይ ግዴታ ለእናቴ ማመቸት አለባት? አዋ የተከበረ ቤተሰብ ያላትና ቤተሰብን የምትወድ ልጅ መሆን አለባት እንጂማ እንደት አትሄጂም እንዴ? እንኳንም አገኘሁሽ ጓደኛዬ። አታያቸውም እንዴ? ሊገሉኝ ነበር እኮ። እሰይ ደግ አደረጉሽ። ይግደሉሽ። አስጨነቀ። ሊዱ ቶሎ ብዬ እሷን ማግባት አለብኝ። ካልሆነ ደግሞ አጣታለሁ። ደፍሬ ለታለም ለማሚና ለዳዲ መናገር አለብኝ። ነገራቸዋ ዴቭ። ማግዝ ነገር ካለ እኔ ከጎን ነኝ። አዎ እህቴ፣ አሁን ከማንኛውም ጊዜ በላይ ልታግዥኝ ይገባል። አደይ ሁሌ የማደርገው ተመሳሳይ ነገር በጣም ሰልችቷታል። ቢያንስ እሷን ሚክስ ነገር ማድረግ አለብኝ። አሁን ወንድሜ ማድረግ ትችላለህ። አደይ ዴቭ የተጨነቀበትን ነገር ሩታ አፈንድተዋለች። ይህም ደግሞ ምንድነው ዴቭ ሊያገባ ነው በማለት ነበረ ፍቅር እናት ፊት ማለትም ዴቭ አክስት ፊት የተናገረችው። ዴቭን በመደንገጥ ሩታ የማታውቂውን ነገር አትዘባርቂ በማለት ቢናገራትም ነገር ግን አዎ እውነቴን ነው ሊያገባ ነው በማለት ነበር የነገረችው። የፍቅር እናት እንግዲህ ደስታዋን ገልጻለች እና አምጣና አስተዋውቀን እያለች ትገኛለች። አደይ ላገባ ነው ብሎ መናገር እጅግ ፈርቷል ዴቭ። ለቤተሰቦቹም እንዲሁም ደግሞ ለአክስቱም መናገር በጣም ፈርቷል። አደይ ግን ምን ሆነ ነው? ለምንድን ነው ጨከን ብለህ የማትናገረው? በቃ ተደጋጋሚ ነገር ሰልችቶኛል እያለች ትገኛለች። ይህ እንግዲህ የአደይ መከፋት የገባው ዴቭ ኤዱን እንግዲህ አደይን እንደምወዳት ታውቂያለሽ። እናም ለቤተሰብ አሁን እንዴት ብዬ እንደማስረዳ እንድታግዥኝ እፈልጋለሁ እና አግዥኝ፣ ለትዬም እንዴት ብዬ እንደማስረዳት እንዴት ብዬ እንደማሳምናቸው አግዥኝ እያለ ሲያወራት አደይ በማለት እንግዲህ የፍቅር እናት አደይን እንዳፈቀረ አደይንም ሊያገባ እንደሆነ በቀዳዳ ሰምታለች። ምላሿ ምን ይሆናል? አብረን እንየው። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ እንዲሁም ላይክ በማድረግ አበረታቱኝ። አብራችሁ ስላላችሁ እጅግ በጣም የማመሰግነው። ሰራተኛዋ አደይ ክፍል 139 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። እንግዲህ ኪንጎ እንደተያዘ ሁላችንም የምናውቀው ነው። ኪንጎን በመያዙ ቤዛን ይዘው ወንድማችንን ካላመጣሽ አንቺን አንለቅሽም እያሏት እንግዲህ ቅምጥል በኪንጎ ድርድር አላውቅም በማለት ነበረ ጋዝ አርከፍክፋ ልታቃጥላት በነበረ ሰዓት ቪዲዮ ያለቀው። ዛሬ ላይ ግን የመጨረሻ ነው። አንቺንም ቤትሽንም ሳላቃጥልሽ አሁንኑ ደውለሽ እዚህ እንዲመጣ አድርጊ በማለት ስልክ ደውላ ወደ ወንድሟ እንግዲህ ኪንጎ ወደ እሷ እንዲመጣ ተደርጓል። በሰላምም ምንም ሳይነካው ተገናኝተዋል። የቤዛንም ወንድም እንግዲህ ልክ እንዳገኙት ነበረ ከኋላው ጥብጥብ አድርገው መሬት ላይ ያስተኙት። ምክንያቱም የቤዛ ወንድም ምን አባት አመጣለህ እያለ ኪንጎን በጣም እየተጋተተው ስለነበረ ከኋላው ዳይመንድ ነበረ ማጅራቱን ብሎ መሬት ላይ ዘርሮ እንደገና እየጎተተ እቤት በማስገባት እጁን ወደ ኋላ በማሰር ነበረ ከቤዛ ጎን ያስቀመጡት። ምን ነበር ስምምነታችን በማለት እንግዲህ የቤዛ ወንድም ቤዛ ላይም ሲጮህባት ነበረ። ነገር ግን ወዳና ፈቅዳ ያደረገችው ነገር አይደለም። ክፉ ስራ ሁልጊዜም ይከሽፋል፣ አይሰምርም። ቤዛ ደግሞ ሁልጊዜ የሰው እንደሸጠችና እንዲሁም ደግሞ በሰው እየቀለደች የምትኖር ናት። እናቴ ታማብኛለች እያለች ጣጣውን እያበዛች፣ ነገር ግን የምትሰራው ወንጀልና ሙስና እጅግ በጣም ዘግናኝና አስጠሊ ነው። እና ዳይመንድም እንግዲህ ደስ እያላቸው ወንድማቸውን ይዘው ወደ ቤት ሄደዋል። ወደ ቤት ወደ ቅምጥል ቤት ነበረ የሄዱት። የቅምጥልም እናት እንግዲህ የባቡሬ እናት ማለት ነው እንኳን ሰላም ተመጣ በማለት ደስታዋን ገልጣ ነበረ። ወደ ቤት ነው ይዛው የሄደችው።
አደይ የባቡሬ እናት እንዲሁም ለሊ ቡና በማፍላት በቤቷ እንግዲህ እንደተቀመጡ ዴቭ ይደውላል። ዴቭም ወደ አደይን ፈልጎ ነበር ወደ ለሊ የደወለው። ለሊም አለች በማለት አደይ ትሰጣታለች። አደይም እንግዲህ ፈገግ እያለች ነበር ወደ ውጭ ወጣ ያወራችው። ነገር ግን የተጠበቀው ነገር አልሆነም። ለሊና የባቡሬ እናት አይሻት ፈገግ ብላ ነው ከቤት ራሱ የወጣችው። ሴት ልጅ እኮ በማለት ብታወድሳትም እና ዴቭ በጣም ነው የሚወዳት፣ ነገር ግን እንደማይጎዳት ተስፋ አድርጋለሁ በማለት እንግዲህ ጥሩ ምኞቷንም ለሊ ተመኝታላታለች። ነገር ግን የገጠማቸው ግን ጥሩ ፊት አልነበረም። ምክንያቱም አደይ ከውጭ ስትገባ ፊቷ ቀየር ብሎ ነበረ። ምን ሆነሽ ነው ፊትሽ የተቀየረው በማለት ጠይቃትም እኔ አላቅም በቃ በጣም ፈርቻለሁኝ። ዴቭ ስለ እኔ ለቤተሰቦቹ መናገር በጣም ፈርቷል እና ያ ነገር ደግሞ አስፈርቶኛል እያለች ትገኛለች። አሹም እንግዲህ ሮምዬ እያለ ስለናፈቀችው ሊጠራት ቢሞክርም የፍቅር እናት ግን ትመጣበታለች። ምን ሆነ ነው ሮማን ለምን የምጠራት ብትለው አይ ሙሉ ቀን እኮ ስላላየኋት ናፍቃኝ ነው ይላታል። አንተ ያዴና የሮማን ነገር አይሆንልህም አይደለም ልትለውም አዎ የእህቶቼ ነገር አይሆንልኝም በማለት ይነግራታል። ከዛም እነሱ ያወሩ በነበረበት ሰዓት ሩታ ትመጣለች። ሩታም አሹ በማለት ጥምጥም ብላ ሰላም ትለዋለች። ምንድነው እንደዚህ ሰላም ማለት በማለት ስትነግራትም ናፍቆኝ በማለት እንግዲህ ትገረማለች። አክስቷ ማለት ነው። ሮማንስ የት ሄደች ብትላት ሮማን እኮ ከፍቷታል፣ ትናንትና ውሃውን ስለደፋችብሽ ቅር ብሏታል ትላታለች። ሄዳ እንግዲህ ይቅርታ ትናንት እኮ ተቆጣሁሽ አይደለ እንደ ልጆቼ ስለማይሽ ነው በማለት ነው የፍቅር እናት ሮማንን ይቅርታ የጠየቀችው። ሮማንም እንግዲህ ደስ ብሏታል። ፍቅርም ለብቻዋ እንግዲህ በር ዘግታ ማልቀስን ተያይዘዋለች። ይህ ነገር የእውነት ዴቭ ይሳካለትና ሀዘኗ ሊበረታ ይሆን ወይንስ ደግሞ ምን አግደው ይሆን? አብረን የምናየው ነው የሚሆነው። ነገር ግን ፍቅር በጣም እየከፋትና ብቸኝነት እየተሰማት ትገኛለች። ሩታም እንግዲህ ዴቭ ትንሽ ከሷ ስለራቀ ያለውን ነገር ከዚህ ቤት እኮ በቃ እየራቀ ሄደ በማለት ትናገራለች። ማለት ከአደይ ጋር ጥሩ ግንኙነት አላቸው፣ ስለዚህ በመሀላቸው መጥፎ ነገር እንዳይፈጠር በማለት ትናገራለች። የፍቅር እናት ማለት መጥፎ ነገር ብሎ ዴቭን በድንጋጤ ይጠይቃል። አይ እንደው ምናልባት ፍቅር ሲበዛ የሆነ ነገር አይጠፋም ብዬ ነው እየተጠነቀቃችሁ ትለዋለች። አይ ማሚ ዴቭ እኮ ሊያገባት በማለት ማን ሊያገባ ነው በማለት ነበር የፍቅር እናት የጠየቀችው። ሩታም ቀድማ አደይን ብላ እንዳትናገርበት ሩታ ስርዓት ያዥ በማለት ነበር እንግዲህ ሩታን ያስጠነቀቃት። ደስ ይላል። ታዲያማ እንድታገባ ነው እና እኔንም አምጥተህ አስተዋውቀኛ፣ እንዲሁም ደግሞ ጓደኛዬን ምራት የምትሆናትን ማየት አለብን። ዝም ብሎ እንደ እህትህ የምትቀብጥ ወይም ደግሞ እንደ ሩታ ቪዲዮ ይዛ የምትዞር ልጅ መሆን የለባትም። ቤተሰብን የምታከብር ጥሩ ስለምግባር ያላት መሆን አለባት እያለች እየመከረችው ትገኛለች። ነገር ግን እዚህ ጋር አሁን ዴቭ ነገሩን ተነስቶለታል። ለመናገር ያን ያክል አያስፈራውም ነበረ። እዚህ ጋር በዛው አዎ እንደዚህ እኮ ነው ብሎ መናገር ይችል ነበረ። ነገር ግን በጣም ፈርቷል። በምላሹ እንግዲህ ደስታ እንደሚሆን አንጠራጠርም። ነገር ግን እንዲህ ፈርቶ የፈራው ነገር ደግሞ ከሆነ እጅግ በጣም ነው የምናዝነው። ላትሆናት ላታዋጣት ታዋጣኛለች ብላ ፕሮሰስ የጀመረችላት አደይንና ዴቭን ለማለያየት ነበረ። ይችም ደግሞ ቲናና ቤዛ ነበሩ። ቤዛ ግን አሁን ላይ ከሁሉም ተጣልታለች። በቤዛ ምክንያት ማለትም ቤዛ ኪንጎን ደብቀው ስለነበረ ይህን ነገር ብትናገር ይገልሻለሁ የተባለችው ቲና ዛሬ ላይ ከጓደኛዋ ከኢዱም ለመጣላት በቅታለች። ኢዱ ወደ አክስቷ ቤት ስትገባ እንግዲህ ተከትዬ ልግባ ስትል አትገቢም በማለት ነበረ እየከለከለቻት። ዴቭም ደግሞ እኔ እኮ የምወድሽ እንደዚህ ነው በማለት ኢዱን በማመስገን ልክ እነሱ ገብተው እሷ ወደ ውጭ ነበረ እየተዘጋባት። ፍቅር እንግዲህ ሁለተኛ ከቤት አልወጣም ብቻዬን መሆን እፈልጋለሁ እያለች እያለቀሰች ትገኛለች። ሮማንም ምግብ ወስዳላት ነበረ። ማንም ሰው እዚህ ቤት ሳያንኳኳ እንዳይገባ አላልኩኝም? ምን ፈልገሽ መጣሽ ብትላትም ምግብ ላመጣልሽ የኔ መብላት አስጨንቆሽ ነው አልበላም ሂጂ በማለት ነበረ ያባረረቻት። እንግዲህ ሮማንም ለትዬ በመናገር እትዬም ወደ እሷ መታ ምን ሆነሽ ነው ልጄ ብትላት ብቻዬን መሆን እፈልጋለሁ ትላለች። በቃ ራስሽን አዳምጪና በኋላ ደግሞ ከኔ ጋር እናወራለን በማለት ምንድነው ራሴን የማዳምጠው ምን የምናወራው በማለት ነበር ጠየቀቻት።
በቃ ስለ ሁሉም ነገር እኔ ጥፋተኛ ነኝ አይደለ? ስለዚህ እኔ ብቻዬን መሆን ነው የምፈልገው ተይኝ በማለት እናቷንም ልታወጣ ትፈልጋለች። እናቷ ግን ብዙ መስዋዕት ከፍዬ እኮ ያሳደግኳቸው ልጆቼ ናቸው። ስለዚህ ስርዓት ይዘሽ እንድታድጊና እንዲሁም ደግሞ ጥሩ ስነ ምግባር ያለሽ ልጅ እንድትሆኝ እንጂ እኔ የምቆጣሽ አንቺን እኮ ጠልቼሽ አይደለም እያለች ትገኛለች። በእውነት እናት ስነ ስርዓት ይዘን እንድናድግ ስለሚፈልጉ እንጂ የእናት ሆድ በጭራሽ አይጨክንም። አሹም እንግዲህ ጓደኛዬ ላላት ለሩታ የወድ ወዱን እየነገራት ይገኛል። ይህም ደግሞ ምንድነው ሮማንን እንደሚያፈቅራት ነገር ግን ደግሞ ዳይመንድም እንደሚያፈቅራት እኔ ለመናገር አሁን ፈርቻለሁኝ። ስለዚህ ነግሬያት ደግሞ ወንድምነቱንም ብትተወኝስ በማለት ፈርቼ እኮ ነው እንጂ መናገር ፈርቼ አይደለም። ስለዚህ ወንድምነቱንም አልፈልግም ታለች እኮ ከሁለቱም ባዶ ሆንኩ ማለት ነው እያለ ለሩታ ሲነግራት ተደብቃ ሮማን ግን እየሰማችው ነበረ። ልክ እየሰማች እያለ ዴቭ ከኋላዋ ይመጣባታል። በመርበትበት ደህና ነኝ ትለዋለች። እንግዲህ ከዛም በኋላ ዴቭ ወደ ኋላው ተመልሶ ነበር። እነሱም ጨዋታቸውን ይቀጥሉ ሲባረ ተንቋቁቶ እንግዲህ ጨዋታቸውን አቋርጠዋለች። እንዲሄዱ ነበረች በር ማቋት። ለሊም እንግዲህ ባቡሬን እያስታወሰች ለብቻዋ እየተመሰጠችና እየሳቀች ትገኛለች። ይህ ነገር አሁን ወደ ፍቅር ሲያደላ አይቀርም። ምክንያቱም ዛሬ ደግሞ ሂዱ ባቡሬን በመፈለግ ስመው ነበረ። ስትስመውም ደግሞ ለሊ አይታ ነበረ። በዚህ መሀል ደግሞ ለሊ በጣም ተበሳጭታ ነበረ። ስትበሳጭ አይዞሽ እንግዲህ አንቺ እሱ ራሱ እኮ አንቺን ያክል አልተናደደም በማለት ነበረ አደይ የነገረቻት። በሌላ በኩል ደግሞ ዴቭ አሁንም በጭንቀት ላይ ነው። ሂዱን አውርቷት ነበር። ለቤተሰብ ነገርሽ ወይ በማለት ጠይቋ ነበር። አይ መጀመሪያ እናውራ ስላልከኝ አልተናገርኩም በማለት እንግዲህ ትነግረዋለች። እውነትም መናገር የለብሽም ይላታል። ከዛም እንደዚህ እያወሩ ባለበት ሰዓት ቲና ትመጣለች። ቲናንም አሁን ሹልክ ብለሽ እንደመጣሽ ሹልክ ብለሽ ውጪ እትየሳታይሽ ይላታል። እሷም በቃ እርምሽን አውጪ፣ ሁለተኛ እዚህ ቤት አትምጪ፣ አዴና ዴቭ ልንደራቸው ነው በማለት ነበረ ሂዱ የነገረቻት። በቃ እናንተ አላችሁ ብዬ ነበር፣ ከዚህ በኋላ ማመን ልሰራ መጣል። ዴቭም እንግዲህ እንዴት አድርጌ ለቤተሰብ እንደምነግራቸው እንዲታግዥኝ ይፈልጋለሁ፣ አዴን ላገባት እፈልጋለሁኝ በማለት ከኢዱ ጋር ይህን እያወሩ እያለ ነበር። የፍቅር እናት በር ስር ሆና እያደመጠችው እንግዲህ የፍቅር እናት ምን ትላለች እና ዴቪስ ምን ይመልሳል አብረን የምናየው ይሆናል በቀጣይ ቪዲዮ። እስካሁን አብራችሁ ስለቆያችሁ በጣም አመሰግናለሁ። ለቻናል አዲስ ከሆነ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ሰላም ለሀገራችን፣ ሰላም ለሕዝባችን።